ምን ያደረግነው ነገር የለም ፈቅዶና ፈልጎት እስከሆነ ድረስ የፈለጉበት መግባት ፈቅዶና ፈልጎ አይደለም ያደረገው። ከቤት ነው ይዘውት ሄዱት። እየሰማኸኝ ነው? ከቤት ነው ይዘውት ሄዱት። ጀመር በስልክም ስታወራኝ ልክ አይደለም እኮ እየሰማኸኝ ነው? እኔ አሁን እሷ ስላለች ነው እንጂ እሷ ስላለች ምናምን አይደለም። ሰማኸኝ ነው? በስነ ስርዓት አዋራኝ። ምንድነው? እሺ አብርሃም ፈልጎ አይደለም ሄደው። እየሰማኸኝ ነው? ምን አደረገ? ሰዎች ይዘውት ነው ሄዱት ሄርሜላ ጋር። ስለዚህ የሁሉ ነገር ያደረገችው እህትህ ነች። ምንም ነገር አደርጋለሁ ከእጅ ሌላ ትሰማኛለህ? ከዚህ በኋላ አጠገባቸው ልደርስ አትችልም። አንተ ወንድም ትናንትና ጤነኛ ነው እያልክ እንትን ስትለኝ ነበር። አሁን ወሰዱት ምናምን ብለህ እንደ እንትን ታወራለህ። ሌላ ግብ አትፍጠር። ምን የጠፋብህ በግ እኮ አስመሰልከው። እህትህን አገናኘናል። እኔ ላገናኛችን ምክንያቱም አንተ መጥፎ ሰው ነህ። ከዚህ በፊት ሄርሜላ ልታደርግ የነበረው ነገር እኮ ነው ያውቃለሁ። ሲጀመር ህይወቷ ላይ እንዳደርስ ብዬ ካስጠነቀቅኩ በኋላ ከዛን ቀን ጀምሮ ከሄርሜላ ጋር አንድ ቀን የተገናኘ አንተ ስላስጠነቀቀኝ እኮ እኔ ማቁም አይነት ሰው አይደለሁም። እሱን ደግሞ አልገባህም። እና ያለች እህትህ ጥሩ ነገር እያደረገች አይደለም። የሰው ባል ነው የቀማችሁ። አልፈልግሽም ተብላለች፣ አትረሽብን ተብላለች። እሷ ግን መታ የሰውን ባል ወስዳለች፣ ያለ ፍላጎት ወስዳለች። ስለዚህ ለሚደርስበት ሁሉ ነገር እኛ ተጠያቂ አይደለንም። እሺ ስልኩን ወስደውበታል። ሳይፈልግ ቤቷ ነው ይዘውት ሄዱት። ከዛ በኋላ ወዴት እንዳደረገችው አይታወቅም። ቤቷ ድረስ ሄደናል። ይሄን ነገር ደግሞ ጠንቅቀህ ታውቃለህ ሚኪያስ። ምንም እንደማያውቀው ለማስመሰል ነገር የለም። በደንብ ምንም ነገር ውስጥ የለውበትም። እኔ የአብርሃም ጤና እንዲመለስ ነው እንጂ የምፈልገው ከአንቺም ጋር ሆነ ከሄርሜላም ጋር ሆነ የኔ ግድ አይሰጠኝም። ግን ከሄርሜላ ጋር እንዲመለስ ብፈልግም አሁን ያለበት ነገር እኔ አላውቅም። በቃ እንድታውቁ የምፈልገው እኔ ምንም አውቀው ነገር የለም። አልወሻሽ ምንም የምትደብቅ ነገር እንደለም። ካላመናችሁ ቤቷ ልውሰዳችሁ። ታውቃለህ እያልኩ ነው። ታውቃለህ ያለበት ቦታ ውሰደኝ። ይኸውልህ እየነገርኩህ ነው። ያለበት ቦታ ውሰደኝ። ታውቃለህ እያልኩ ነው። ይኸውልህ አብርሃም ያለበት ቦታ ውሰደኝ። እየሰማኸኝ ነው? አብርሃም ያለበት ቦታ ውሰደኝ። እንግዲህ ቤተሰቦች ዛሬ ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ትግሉ እንደቀጠለ ነው ትላላችሁ። ትግሉ ጠፍቷል። የሩታ የመጀመሪያ ልጇ ጠፋ። አይ የሩታ የመጀመሪያ ልጇ ጠፋ ጋይስ። አፋልጉኝ ነው እና ትግሉ እንደቀጠለ ነው ጋይስ። ወንድሟን ጠርተን ማናገር ነው። በዚህ ሰዓት ደግሞ ሁሉንም ነገር የምታማክረው ለወንድሟ ስለሆነ ምንም የማያውቀው ነገር ይኖራል ብዬ አላስብም። ሁሉንም ነገር በደንብ ጠንቅቆ ያውቃል። ስለዚህ ይመጣል፣ ሁሉንም እውነት ይናገራል። አንድ የሚዋሸው ነገር ሊኖር አይገባም። ያውና እሷ እየመጣ ነው። ያውና እንግዲህ ወንድሟ መጥቷል። ማውራት ያለብን ነገር በስነ ስርዓት እናወራለን ማለት ነው። ምንድን ነው የምታንቧርቀው አንተ? ደውለህ እንዴት ነህ? ለምንድን ነው የደወልክልኝ? ስማኝ፣ አብርሃም ሄርሜላ ጋር ነው ያለው። እየሰማኸኝ ነው? አብርሃም እህትህ ወስደዋለች። የት እንደወሰደችው አናውቅም። ቤቷ ድረስ ሄደናል። ቤቷ ዝግ ነው፣ የለችም ተብለናል። ስለዚህ የት እንደወሰደችውና የት እንዳደረገችው እንድትነግረን ብቻ ነው የምንፈልገው። ሌላ ነገር ምንም አንፈልግም። እኔ ምን አገባኝ ማለት እሱን ራሱን አጠይቀው እንዴ? እኔ ምን አገባኝ ስለሱ ነው የምጠይቀኝ? እየነገርኩህ እየሰማኸኝ አይደለም እንዴ? ያንተ እህት አብርሃም ወስደዋለች። አሰማም ነው። እሱ ህፃን ልጅ ነው ጠልፎት ወስደዋለች እያልከኝ ነው? እሱ ምንም አይመለከተም። ህፃንም ይሁን ምንም ይሁን አይመለከተም። አብርሃም ግን አሁን እኛ ጋር ነው መሆን ያለበት። እኮ ራሱን ጠይቀዋል። ራሱን እንዳንጠይቀው ስልኩን ቀምተውታል። ተባብሮ ነው ስልኩን የሚቀሙት። ገባ አይደለ? የማይሆን ነገር ውስጥ እየከተታችሁት ነው ልጁን። በቃ አልፈልግም አለ። የራሱን ህይወት፣ የራሱን ትዳር፣ የራሱን የመጀመሪያ ነገር መርጧል። ስለዚህ ለምንድነው የማትተውት? እኛ ይኸውልሽ ምንም ያደረግነው ነገር የለም። ፈቅዶና ፈልጎት እስከሆነ ድረስ የፈለጉበት መግባት ፈቅዶና ፈልጎ አይደለም ያደረገው። ከቤት ነው ይዘውት ሄዱት። እየሰማኸኝ ነው? ከቤት ነው ይዘውት ሄዱት። ጀመር በስልክም ስታወራኝ ልክ አይደለም እኮ እየሰማኸኝ ነው? እኔ አሁን እሷ ስላለች ነው እንጂ እሷ ስላለች ምናምን አይደለም። ሰማኸኝ ነው? በስነ ስርዓት አዋራኝ። ምንድነው? እሺ አብርሃም ፈልጎ አይደለም ሄደው። እየሰማኸኝ ነው? ሰዎች ይዘውት ነው ሄዱት ሄርሜላ ጋር። ስለዚህ የሁሉ ነገር ያደረገችው እህትህ ነች። ምንም ነገር አደርጋለሁ ከእጅ ሌላ። ትሰማኛለህ? ከዚህ በኋላ አጠገባቸው ልደርስ አትችልም እንዴ ሚኪያስ። እኔ ልሽ አንቺን አክብሬ ነው እዚህ ጋር የመጣሁት እንጂ ይሄን እሺ አልፈልግም እኮ አለ አይደል እንዴ? የልጄ እናት ናት፣ ሚስቴ ናት፣ ወዳታለሁ፣ እሷን ነው የምፈልገው ብሎ አለ አይደል እንዴ? ምንድነው የሰው ትዳሩ ላይ ከፈለገ እኮ መሄድ እኮ አይችልም። ስለዚህ እኔን እንኳን አይደለም መጠየቅ ያለበት ራሱን ቁጭ አድርጋችሁ ነው ማናገር ያለበት። እንዴ ነው ጓደኞቹ ህፃን ልጅ ነው እንዴ እሱ? እየቀጠቀጥኩ ይዘይ ከምትሄድ በሰላም ከምትሄድ የትኛው ይሻላል? አድርገው እስኪ
ወንድነትን ይዛኔ እና እኮ ወንድነትን ላሳየ እስኪ ያሳያ። ወይ ተረጋጋ። እንደዚህ አይነት መንገድ አይደለም። አንተ ወንድም ትናንትና ጤነኛ ነው እያልክ እንትን ስትለኝ ነበር። አሁን ወሰዱት ምናምን ብለህ እንደ እንትን ታወራለህ። ሌላ ግብ አትፍጠር። ምን የጠፋብህ በግ እኮ አስመሰልከው ሚኪያስ። እሱ ወዶና ፈቅዶ ላደረገው ነገር አገታችሁት፣ ወሰዳችሁት ምናምን። እሺ ምንድን ነው የምትሉኝ? ስልኩን ወስደውበታል ጓደኞቻችሁ ተሰብስበው። እየነገርኩ ነው አይደል? እኔ በግልጽ አማርኛ ስልኩን ወስደውበታል። ሳይፈልግ ቤቷ ነው ይዛውት ሄዱት። ከዛ በኋላ ወዴት እንዳደረገችው አይታወቅም። ቤቷ ድረስ ሄደናል። ይሄን ነገር ደግሞ ጠንቅቀህ ታውቃለህ ሚኪያስ። ምንም እንደማያውቅ ለማስመሰል ነገር የለም። ምንም ነገር ውስጥ የለውበትም። እኔ የአብርሃም ጤና እንዲመለስ ነው እንጂ የምፈልገው ከአንቺም ጋር ሆነ ከሄርሜላም ጋር ሆነ እኔ ግድ አይሰጠኝም። ግን ከሄርሜላ ጋር እንዲመለስ ብፈልግም አሁን ያለበት ነገር እኔ አላውቅም። በቃ እንድታውቁ የምፈልገው እኔ ምንም አውቀው ነገር የለም። አልወሻሽ ምንም የምትደብቅ ነገር እንደሌለ ካላመናችሁ ቤቷ ልውሰዳችሁ። ታውቃለህ እያልኩ ነው። ታውቃለህ ያለበት ቦታ ውሰድ። እየነገርኩህ ነው። ያለበት ቦታ ውሰድ። ታውቃለህ እያልኩ ነው። አብርሃም ያለበት ቦታ ውሰድ። እየሰማኸኝ ነው? አብርሃም ያለበት ቦታ ውሰድ። አብርሃም ያለበት ቦታ ያሳየኝ። ሌላ ችግር አለ። አንተ አትከበርም እንዴ? ከሴት ልጅ ጋር መታ እንደዚህ ትወራጫለህ? ለአንተ አንሽ አይደለም ልትሰማኝ። ቆይ እሺ ተረጋጉ። ወይኔ ጉዴ ኤፋ፣ እንደዛ አይደለም ነው። ይሄ መንገድ ትክክል አይደለም። በቃ ማለት ጋይስ ተጋደሉ። ኤፍሬም የሚባል ሰውዬ በቃ እኔ እንጃ ለምን እንኳን ለባዳ ይቅርና ለወንድሙ የማይራራ ጅብ ነው ጅብ። ይሄ እንደው ለዚህ እንደው እስር ቤት ጠፋ ወይስ የሚቀጠቅጠው ሰው ጠፋ? እውነቴን ነው። በቃ ቢቀጠቅጡት፣ ልክ ቢያስገቡት፣ ወይም እስር ቤት ቢለቁት፣ በቃ ጥጋቡ ቢበርድለት፣ ወይም ህይወት እንደራሱ ብጥብጥ ብትልህ፣ እንደ ወንድሙ ብጥብጥ ቢልልህ እንዴት እንደምታናድደኝ ገብርኤልን። ምንድነው ሰው እንዴት ሰው ተረጋግቶ ማውራት ይቻላል? የጠየቀው የፈለገውን ነገር እንዴት መጠየቅ፣ በስነ ስርዓት መጠየቅ ሰው ያቅተዋል? በጣም አሯል። እርር በል። እኛም ያንተ መናደድ ያስደስተናል። ሩታ ግን እንድትናደጅ አንፈልግም፣ ምክንያቱም ሴት ስለሆንሽ ማለት ነው። ሩታ አብርሃምን ካላገኘሁት ሰላም አላገኝም። ስለዚህ አብርሃም ያለበት ቦታ ሳይቅ ራሱ በእንደዚህ አይነት መልኩ የትም እንዳለ ልነግርህ አልችልም። ሰማኛለህ? ታውቃለህ ማለት ነው ሚኪያስ። በአቅም አልነግረውም። በእንደዚህ አይነት መልኩ እኮ ታውቃለህ ማለት አላውቅም። ሌላ ነገር ውስጥ እንገባ አታርገኝ። እኔ እናንተ በሰፊው ማውራት እንችላለን፣ ግን እዚህ ጋር ሩታ አለች። አክብራት እስከመጣሁኝ ድረስ በስነ ስርዓት ነው እየመለስኩልህ ያለሁት አይደል? ምን አባ ነው የምትወራጭብኝ? ሲጀመር ቅድም ራሱ አወራር በስልክ ራሱ አልተመቸኝም። ምን አባ አትበል፣ እረፍ። አብርሃምን ነው የምፈልገው። አብርሃምን አሳየኝ። በቃ ስለ አብርሃም ያለበት ከሆነ በስነ ስርዓት ጠይቀኝ፣ ምላሼን እነግርሃለሁ። በስነ ስርዓት ያለበትን ቦታ አስረዳሃለሁ። ስለዚህ ታውቃለህ ማለት ነው። በቃ በእንደዚህ አይነት መልኩ ነው መነጋገር ያለብን። አብርሃም የት ነው ያለው ነው? ከሄርሜላ ጋር ነው ምናምን አላችሁኝ እኮ አይደል? ስለዚህ እኔ ደግሞ ያሉበትን አላውቅም። ምናልባት ቤቷ ሊሆን ይችላል። ቤቷ ሄዳችሁ እኮ ቼክ ማድረግ ነው። ምንድን ነው የምትሉኝ? ያለበትን ቦታ አሳያችኋለሁ አልከን። አሁን ደግሞ አላውቅም እያልከን ነው። ቆይ የቤቷ ነው አላላችሁኝም? ቤቷን ነው አይደለም አታውቁት? ቤቷን አሳያችኋለሁ። ሄደናል፣ አየነው። እና ቤቷን ካወቃችሁት እኔ ምን አውቃለሁ? እኔም እኮ የራሴ ቤት አለኝ። እሺ የራስ ቤት ሊኖርህ ይችላል። ነገር ግን ምንም ነገር ታድርግ ሚኪያስ፣ አንተን አትደብቀን ፕሊዝ። አንወሻሽ። ማንም ነገር ውስጥ ለምን እንገባለን? እኔም ባትደብቀኝ ኖሮ እስከዛሬ እንደዚህ አይነት ነገር ውስጥ ባልገባ ነበር። አብርሃም እንደዚህ የሆነ ነገር ባላደረጋችሁትና በእናንተ ቁጥጥር። ሩታ የልጅ በንግግር ልንግባባ አንችልም ነበር። ሩታ የሰማሽኝ ነው። በንግግር ልንግባባ አንችልም። ይሄ ልጅ በንግግር አያምንም። በንግግር የሚያምን ሰው እኔ ነኝ። አንተ በንግግርና በዱላ ስና። እሺ አሁን አብርሃም ያለበት ቦታ ታውቃለህ አታውቅም? አላውቅም። በቃ እንዴት ነው የማታውቀው? ቢኖርም ቤቷ ነው። ቤቷ ሂዱ በቃ። መልስ ሁሉ አኮማ ነው እንደሚያውቅ ሰው ነው አክቱም ታረበው እኮ። ቤቷ ነው አላልከኝም እንዴ አንተ? ተባብረው ስልኩን አጥፍቶበት ቤቷ ወሰዱት ምናምን ነገር ብለህ የሆነ ድራማ ፈጠርክብኝ። ስለዚህ ቤቷ ከሆነ ቤቷ ሂድ። እሺ ተይ በቃ ተይ ሩታዬ። እሺ አብርሃምን አይደለም ሄርሜላን አገናኝልሽ። ሄርሜላ መቼም የት እንዳለች ታውቃለህ? የለም አውቀው። ሄርሜላን አገናኝ ከኔ ጋር ከተገናኘ ስንት ጊዜ ነው? እስኪ አብረን አይተን በቃ አብርሃምን እርሶሽ ሄርሜላን አገናኝ። አብርሃምም ካየሁት ቆይታል ታውቃለህ። ሄርሜላ ጋር አብረን ስንሆን አይተን ስለ አብርሃም ሚኪያስ ስለ ሄርሜላ ነው የነገ አብረን ታውቃለህ ወይ? እህትን አገናኘናል። እኔ አገናኛችን ምክንያቱም አንተ መጥፎ ሰው ነህ። ከዚህ በፊት ሄርሜላ ልስታደርግ የነበረውን ነገር እኮ ነው ያውቃለሁ። ሲጀመር ህይወቷ ላይ እንዳደርስ ብዬ ካስጠነቀቅኩ በኋላ ከዛን ቀን ጀምሮ ከሄርሜላ ጋር አንድ ቀን የተገናኘ። አንተ ስላስጠነቀቀኝ እኮ እኔ ማቁም አይነት ሰው አይደለሁም። እሱን ደግሞ አልገባህም እና ያለን እሱ ሚኪያስ፣ አሁን እንደዚህ አይነት መዛዛት ውስጥ ሌላ ነገር ውስጥ የሚከተል እውነቱን ልንገርህ፣
በእልህ ከተገባባን እኔ ምንም ነገር ለማድረግ ምንም ግድ አይሰጠኝም። የሱ ነገር እኮ እንደውም ምንም ነገር ግድ አይሰጠኝም። እልህ አያስፈልገንም። ስለዚህ በስነ ስርዓት የምታውቀውን ነገር በሙሉ እንድትነግረን እንፈልጋለሁ። እኔ ምንም የማውቀው ነገር ሚካስ ታውቃለህ፣ ፕሊዝ ምን ነው ማውቀው? እህትን አስጠንቅቀህ ታውቃለህ። በዚህ ናል አታስመስል። እናንተ ወንድማችሁ አንተ ወንድምህ የሄደበትን ያለበትን ነገር ካላወቅ እኔ ስለቴ እንዴት ነው ማውቀው? እንዴት አንተ ስለቴ አብረው እኛ እኮ አንቺ አብሮሽ አብርሃም እኔ ደግሞ ተራርቂያት ያለሁት እህቴ የምናውቀውን ነገር ሁሉ እኮ እየነገርኩህ ነው አይደለ? ያደረጉትን ነገር ሁሉ እየነገርኩህ ነው። በምታውቁት መንገድ እኮ ነው እሷ ማግኘት ያለባችሁ እንጂ እኔ በማላውቀው ጠርታችሁ አንድ ነገር እየሰማን ነው። አንድ ነገር እየሰማን ነው። አብርሃም በግዳጅ ነው ይዘውት ሄዱት እንጂ ፈልጉ አይደለም። ማናቸው ወሰዱት? ሄርሜላ አስገድደው ወሰደችው። በምን አቅሟ? ጓደኞቿ ሴት ልጅ እኮ ናት። ጓደኞቿ ናቸው። ኦኬ ሄርሜላ ምንም አቅም የላትም ነው። ምን አቅም አላት? እስኪ ይሄንን ማወቅ አንድ ነገር ነው። ግን ደግሞ አብርሃም አሁን ያለው ሄርሜላ ጋር ስለ ማርያምን ወንድም መከታ ወንድም ይኖር በቃ እንደ ወንድም እንደ ሚኪ ያለ ወንድም ይኖራችሁ። እውነት በቃ አነጋገሩ፣ ትዕግስቱ ወንድም ማለት እንደዚህ ክፍታፍ እንደ ኤፍሬም ያለ ጅብ ክፍታፍ ባይወለድ ይቀራል። ይሄ ጅብ ዝም ብሎ ያፍሳል ምን አለ አጋዘን ምን ይሁን ነው የምትለኝ? ምንም ይሁን እኮ እያልኩ አይደለም። ግብ ለመፍጠር እየሞከርክ ያለው እኮ ነው። ከሄርሜላ ጋር መሆኑ እኮ ምናምን የምስራች ነው። እንደውም ሳይፈልግ አልፈልግም እኮ አለ። ማንም ያስገድዳል። ስለዚህ እጅ ካንተ ማለበት እና ፈልጎ ያደረገው ነገር እዚህ ነገር ውስጥ እጅ ካለበት ማለት ነው። አንተ ያስመሰልክ ነው። እዚህ ጋር መጣ እየተናገርክ እኮ ነው። ወሰዱት ምናምን ነገር አልክ። እኔ ልጠይቀኝ ነው የጠራኝ አይደል? ጠየቀኝ፣ መለስኩልህ። ሌላ ነገር እያወራህ ከሆነ ደግሞ እኔም በተለየ መልኩ ደግሞ መልስልሃለሁ። በስርዓት እየጠየቀችኝ ያለች እሷ ነች። መጠየቅ ያለብሽን ጠይቂኝ፣ በስነ ስርዓት እነግርሻለሁ። አሽሩ ጠይቂዋለሽ። እንግባባ አልችልም ከኔ ጋር ጠይቂው። ሚኪ እውነት በቃ ማለት መናገር ያለብህን መጠየቅ ያለብኝን ጠይቄያለሁ፣ ግን ስነ ስርዓትና አግባብ ባለው መልኩ መልስልኝ ፕሊዝ። ለምን እንከራከራለን? እውነት አንተ አሁን እህት እንዳለች አታውቅም? እኔ ባቅ ምን አስደበቀኝ? ተዋ ለምን እንወሻሻለን? ቆይ እናንተ የአብርሃም ጤንነት ነው የሚቀርምባችሁ ወይስ የሱን አሁንም እንደበግ ይዛችሁ? በእናታችሁ ነው እኮ ጤነኛ ከሆነ በቃ ደውሉለት ራሱ ጋር። ስልኩን ቀምተውታል ጓደኞች። እና የማን ጓደኞች? ያንተ እና ማን ናቸው የኔ ጓደኞች? እሺ ለብሮ የምንከራከረው እህት ጋር ውሰደን። የአብርሃምን ጉዳይ እርሳውና እህት ጋር ውሰደን። ታውቃለህ? እንዴት አታውቅም? ደውዬላታለሁ ብዙ ጊዜ። እሺ ደውልላታለሁ። መቼም ያንተ ስልክ ተነሳለች። ደውልላት። ለምን መፍትሄ መሰለኝ። ለምን እንደዚህ ድርቅ የሚያደርገው መሰለኝ? መብት ምናምን ሳይሆን መሸሽ እየፈለግከው ያለው ነገር አለ። እሺ ሞክርላችኋለሁ። ሲጀመር የሆነ ነገር መደበቅ ፈልጋል። ሚኪያስ የሚያውቁ ነገር እንዳለ እኮ ግልጽ ነው። ይሄ ልጅ እኮ እንደ ሕፃን ነው እያየን ያለው። ሩታ እግዚአብሔር ያለችበትን ነገር እኔም አላውቅም። ቢገባችሁ የፈለጉትን ነገር ማድረግ ይችላሉ። እሺ እኔ ልሂድልህ፣ እሷ አትጠይቅም በስነ ስርዓት የለም ትሄደው እኔ ራቅል በልና እሷ ታውራክ በስነ ስርዓት። እኔ እኮ የማውቀው ነገር የለም እኮ እያልኩህ እንዴ። በምን ቋንቋ ነው ግን? እኔ ከዚህ በላይ በምን አይነት አማርኛ ነው ቆይ የምንግባባው? ምንድን ነው የምትሉኝ? እኔ አብርሃም ያለበት ቦታ አሳየን። ግልጽ እኮ ነው እያወራን ያለው። አብርሃም የት እንዳለ አላውቅም። እሺ ትገሩ ሰለሽ። እሺ ስልኳ ካልሰራ ቤቷ ሄዳችሁ ካጣችሁት እኔ ከየት ላምጣት? እስኪ ነገር እንደዚህ ግን ለሚኪያስ በደንብ ታውቃለህ። በጣም የሚደብር ነገር ነው። አንተ እህት አይደለች እንዴ? አይደብራችሁም? የሰው ትዳር የሰው ባል መቀማት ምናምን እሱ ፈልጎ ለገባበት ነገር እንደውም እኮ የምስራች ነው። አብረው መሆናቸው እኮ ሊያስደስታችሁ ነው የሚገባው። በፈጣሪ ስም ሰማደ። እሱ ደስተኛ የነበረበትን ህይወት ነቅለህ ወደ ሩታ ያመጣው እኮ አንተ ነህ አይደለ? አሁን ፈቅዶ ለሄደበት ነገር እኔ መጣ በግድ ፈቅዶ አይደለም ሄደው አንድ ነገር እየሰማን አይደለም። አብርሃም ፈቅዶ ወዶ አይደለም ወደ ሄርሜላ የተመለሰው። ራሱ ነው ስለራሱ የሚያውቀው። አንተ በዚህ ልክ ስለራሱ ስለሱ ወገን የምትከራከረው ይሄ እኮ ክብር አይደለም። አሁን ምንድን ነው ያስነካችህ? ጭራሽ አንተም እንደ ሌሎቹ ምንድን ነው ያስነካችህ ትለኛለህ። አሁን እኮ አንተ ማለት ነው ስለኛ ማውራት የማይጠበቅብህ አንዴ ብቻ አብርሃምን አሳየን ያለው ሌላ ወሬ አታወራ። ነው ሄርሜላን አገናኘንሽ። በቃ አብርሃም እኛ አብርሃም ሄርሜላ ጋር እንዳለ እርግጠኛ ነን። ቤቷ ከሌለች ስልኳ እዚህ ከሆነ እኔ ምንድን ነው ማድረግ? ሌላ ቦታ የምትሄድበት ቦታ ይኖራል። ሲጀመር አንተ ወንድም ሆነ ሁሉም ነገር ሄርሜላ የምታደርገው ነገር ታውቃለህ። አትደብቅ። እዚች ጋር እየደበክ ነው። ስለዚህ ያለችበት ቦታ ነገር እኔ እሷ ምንም ነገር ታድርግ፣ መጥፎም ነገር ታድርግ፣ ጥሩም ነገር ታድርግ፣ እኔ ወንድሟ ነኝ። ከጎኗ
ልቆም ዝግጁ ነኝ። ይኸውልህ ትሰማኛለህ? ስለዚህ አብራችሁ ናችሁ ማለት ነው። ምንም ነገር ታርግ። ይኸውልህ እኔ አሁን የነገሩኝም የማውቀው ነገር የለም፣ ግን እንደዚህ አይነት ነገር እጇ አስገብታ ቢሆን ራሱ ምንም ነገር ከማድረግ ወደኋላ አይደለም። ገባህ? አንተም በትክክለኛው መንገድ እየሄድክ ስላልሆነ የልጁን ጤንነት እንፈልገዋለን። እየነገርከኝ ነው በትክክለኛ መንገድ ነው። እኔም እንደ ጓደኝነት የልጁን ጤንነት እፈልገዋለሁ። አንተ እጅ ላይ ሆነም ተመልሶ ቢገባ ልጁን እንደ በግ ልነደው ነው። ገባህ? ስለዚህ የአብርሃም ጤንነት በሷ እጅ ላይ ከሆነም እሰየው እንኳን ነው። እኔ በጣም ነው ደስ የሚለኝ እንደውም ጆ አለ ቢሆን ግን እኔ የማውቀው ነገር ለዚህ ንግግር አስመታ ነበር ሩታን ብዬ ነው እንጂ ኖ አይ እንደዛ አይነት ክርክር ውስጥ አንገባም። ይፋ ችግር የለውም። ነገር ግን ማለት ነው ልጁ ምትነው ይፈልጋል። ይሄ ጀብድ አይደለም። የማይፈልጋትን ሰው የሰው ትዳር በጥብጦ የሰው ትዳር የሰው ባል መቀማት ክብር አይደለም። በጣም ሼም ነው፣ ኖር ነው። መቀማችም የተወሰነ ያስታንገላችሁ የነበረ ህይወቱን ቀይራ እኔና እሱ አንድ ላይ ሳለን በነበረ ጊዜ ነው። ምንም ጥሩ ጊዜ አልነበራችሁም። በመሀላችሁ ከሄርሜላ መታረም ያበጣበጣችሁ አይመለከታችሁም። እናንተን አያገባችሁም ነበር። ነገር ግን እንደዛ ስታደርግ ከባለ ትዳር ወንድ ጋር ስትወጣ ስትገባ ታይ አድቢ ስነስርዓት ማለት ነበረባችሁ። ወንድ ምን አረለስሙ አያገባም እኮ አልሽኛ። ካላገባኝ ለምን ትጠይቁኛላችሁ? ስለዚህ ማድረግ ያለባችሁ ነገር አድርጉ። ሩታ ልንግባባ እኮ ይቻላል። ምንድን ነው ማድረግ ያለብን ነው? እስ ማድረግ ያለብን ብቻ ነገር ነው። በጣም ማለት ይኸውልህ እኔ ሚኪያስ ይሄ ልጅ በግድ ካልሆነ ማለት ነው አይሆንም። ኖ አይደለም። እኔ እውነቱን ልንገርህ ሚኪያስ ከአንተ ጋር እንደዚህ አይነት ንግግር ውስጥ ገብቼ ማላውቅ እኔ በእንደዚህ አይነት ኬዝ የተረጋጋክ ሰው ነህ። የተረጋጋክ ሰው ነህ ብዬ ነበር ማምነው። ነገር ግን በሌላ አይነት መንገድ የምንካሄድ ከሆነ እኔ ምንም ግድ አይሰጠኝም። የፈለኩትን ነገር ለማድረግ ምንም ነገር ግድ አይሰጠኝም። አንቺን አክብሬሽ ነው እንጂ የመጣሁት እንደዚህ አይነት ነገር እንድገባ እየጋበዘኛለሁ። እሱ እንደተከባበረን መጠየቅ ያለብሽ እሺ። እኔ ነርሳኝና አውሩ ሁለታችሁ በቃ ልሂድልህ። ወይኔ እኔ አብርሃም ብቻ ነው ፈልገው፣ አንተን እኮ አልፈልግም። ደስኩላችሁ አይደል? አንተ ሌላ ነገር ስለምንድን ነው የምከተል? በቃ እሺ አልከተልም። በቃ እኔ አላውቅም እኮ ከእሷ ጋር አውራ በቃ። ወይኔ ልሂድልህ። አንተ ማዳመጥ አለብህ። እኔ አላውቅም በቃ ያሉበትን። ለምንድን ነው የምትጨቀጭቀኝ? ምን እኔ ጋር ደብቄ አስቀምጠዋለሁ እጅ አለበት ምናምን የምትለኝ? አይ በቃ እግዚአብሔር ኔሪ ሌላ ነገር ነው የፈለገው። ኖ ወይ አይ እንደዛ ከሆነ ችግር የለውም። አሁን እኛ በግድ እየጎተትን ካላሳየን ሩታ እንደዚህ በንግግር ሊያሳየን አይችልም። ችግር የለውም። ጸጉሩን እየጎተትን እና ሄዶ ምን እንደጎተትከው እኔንም የምጎተት መስሎ ነው እንደዛ ነው የምታስበው? እኔ ሩታ አክብሬ ነው እንጂ አንተ ቀላል ነው። ግን እህቴ እዚህ ጋር እህቴ ያለች ብዬ ነው ቢገባ ለአንተ አንሽ አይደለም ወንድነት እያሳየ ነው። እሺ አብርሃም ብቻ አንድ አብርሃም በእናትህ አብርሃምን አገናኘን። ያው ግራ እያጋባኝ ነው። ለራሴ ተራድጄ መጥቼ እዚህ ደግሞ ንዴት ላይ ንዴት ጨምሯል። ማለት መጠየቅ የፈለግሽው ነገር ጠይቀሽኛል። እኔ ምንም የማውቀው ነገር የለም። ስለ ሄርሜላም ጠየቅሽኝ። ቤቷን ሄጃለሁ ብለሽኛል። ድጋሚ ቤቷን በወስድሽ እንደማይኖር ግልጽ ነው። ይኸው በፊታችሁ ደግሞ ስልኳን ሞክሬላታለሁ፣ ስልኳ አይሰራም። ስለዚህ እኔ የማውቀው ነገር የለም፣ የነገረችኝም ነገር የለም። ሚኪያስ አሁን አንድ ነገር ልንገርህ። ከይፋ ጋር እንደተደዋወላችሁ ካወቃችሁ ስልክሽን ዝጊው፣ ደውልልሻለሁ እዛ ጋር የሆነ ልደውልልሽ ሞክራለሁ። ዝጊው ልትላ ይችላል። ሚኪያስ አራዳ ነው፣ በጣም አራዳ ነው። እና ማንም እኮ ሞኝ የለም እዚህ ጋር አይደል እንዴ? ለምሳሌ እሺ እንደዛ ካልኩ ህፃን ልጆች ወሰነዋል እኮ ኤፍሬም እኮ ሄርሜላ ቤት ሲመጣ አንቺም ታውቂ ነበር ማለት ነው። እንዴት ማለት? የዛኔ ቤቷ ላይ መጥቶ ሲያላግጥ እንደዛ ሹፎባት። አሁን ስለዛ ነገር ማውራቱ ምን አመጣብኝ? ይሄን ነገር ታውቂ ነበር ማለት ነው። ስለሷ ጉዳይ እኮ ነው አይመለከተኝም። አይመለከታትም። ስለሚመለከተኝም ያው ነው በቃ። እኛ ስለሚመለከተን ነው እየጠየቅን ያለነው። እኔ ስለሷ አይደለም። እኔ አሁን ስለሷ አይደለም እየጠየቅኩ ካለው። እኔም ስለሷ አይመለከተኝም በቃ። ስለሷ አይመለከተኝም። ስለሷ ግን ልጠይቁኝም አትችሉም በቃ። በዚህ ስለታ አይመለከትህም። እሺ ቆይ እህቴ እዚህ ቦታ ነች ብዬ ምን ልታረጋት ነው? ምንም እኮ አላረጋትም። በቃ እኔ እሷን ይኸውልህ እሷ ያለችበትን ቦታ በቃ አንተ ፈርተህ ነዋ የሆነ ነገር የምናደርጋት ፈርተህ ነዋ። እና አብረን እኛ ሶስታችንም እኛ የምንፈልገው አብርሃም ብቻ ነው። ስለዚህ አብርሃም ደግሞ ያለው ሄርሜላ ጋር ነው። በጸባይ እያወራሁህ ነው እንጂ እንዴ በስነ ስርዓት አውራኝ ወይስ ሌላ ነገር ነው የምፈልገው? አብርሃምን ያለው ሄርሜላ ጋር ነው። ስለዚህ እህትህን አገናኘን። እህትህ ምንም ልናደርጋት አይደለም። ከእሷ ጋር ምንም አይነት ኬዝ የለንም። አብርሃምን ስለወሰደችብን ብቻ ነው። እኔ ችግር የለብኝ። የፈለክበት ቦታ እዚህ ቦታ ውሰደኝ፣ ገሌ ጋ በለኝ። ሁሉም ቦታ ይዤ ሄጄ አሳያለሁ። እኛ ምናቅ ኖሮ አንተ ጋር እንመጣለን እንዴ? ምናቅ ነው አንተ ልጅ? ምን ማለት ነው? እኛ እሷ የምትሄድበት ብናቅ ኖሮ እኮ አንተ ጋር እንመጣለን። አይደለም ይኸውልህ፣ የምትውልበትን ቦታ ሄጄም የትም የምትሄድበትን ቦታ ሄጄ እኮ አሳያለሁ። ካላመንከኝ እኮ ሄደና አሳይኝ። በቃ አሳይኝ። እንታሳየኝ ነው ፈልገው። እኔ ሄርሜላ ፈለክ የኔ ቤትም አሳያለሁ። አይ እናት ልጅ በጣም አታውቅም ነው እሷ ያለችበትን
ሩታኔ ከዚህ በላይ ምን አይነት አማርኛ ነው? የምር ነው የት እንዳሉ ራሱ አላውቅም። እርግጠኛ ነህ? እርግጠኛ ነኝ 100% እርግጠኛ ነኝ 100%። ስለ ሄርሜላ ማታ ቤት አላደረችም? ያለ ከዚህ እኮ እናንተ ጋር ስትገናኝ እኮ አንድም ነገር እኮ እያሳወቀችኝ አይደል? ወደ እናንተም ስመጣ አብርሃም ጋርም ስትሄድ ግን እንደዚህ አይነት ነገርም ስታደርግ አልነገረችኝም። እሺ እኔ እኮ አንተ በስልክ እንደዛ አድርገህ ስትናገረኝ ይባስ አናደኝ ነው እንጂ መጥቶ ከንም አልመጣም። አይኔ አላውቅም ብዬ እኮ ዘጋው ነው። እባክህ በመናደድ ደረጃማ አቶ ችግር የለውም። ማን እንደተናደደ እናያለን። ግን ደግሞ አሁንም ቢሆን ማለት ነው እህትህ ጥሩ ነገር ውስጥ አይደለም የገባችው። ይሄንን መጀመሪያ ወቅ ይላል። አሁንም ቢሆን እህትህ ጥሩ ነገር እያደረገች አይደለም። የሰው ባል ነው የቀማችው። አልፈልግሽም ተብላለች፣ አትረሽብን ተብላለች። እሷ ግን መታ የሰውን ባል ወስዳለች፣ ያለ ፍላጎት ወስዳለች። ስለዚህ ለሚደርስባት ሁሉ ነገር እኛ ተጠያቂ አይደለንም። እሺ ምክንያቱም እያደረገችው ያለችው ነገር በጣም አስነዋሪ ነገር ነው። አንተ ምንም ነገር ለማድረግ ዝግጁ እንደነበርክ እኮ ከበፊትም እናውቃለን። ምንም ነገር ልታደርግ ትችላለህ። እኛ ከጎኗ እስካ ይመችህ፣ የሄርሜላ ወንድም ይመችህ፣ ይመችህ። አነጋገርህ በጣም ደስ ይላል። ረጋ ያለ ሰከን ያለ በቃ ዝም ብሎ ጣል የሚያደርግ ሰው በጣም ነው ደስ የሚለውና የፍሬም በቃ በዚህ መልኩ አብርሃን ልታገኘው አችልም። በቃ ታውት ሄዳል። እንደውም ከሄርሜላ ጋር መግባቱ ጥሩ ነው፣ ለሱ ጥሩ ነው። እኛ የምንፈልገው በቃ የአብርሃም ጤና እንዲመለስ ነው እንዴ። እዛም ሆነ እኛ ምን ቸገረን እኛ እና በቃ የአብርሃም ጤና ይመለስልን። አንድ ነገር ማድረግ አቅም ይቻላል። አቅማችን ምን ያክል እንደሆነ ስለዚህ አሁን ልትዛዛት ሳይሆን መጠየቅ የፈለግከውን ጠይቀሃል። ዛቻው እኔ እናንተ በሰፊው ማውራት እንችላለን። እናመሰግናለን ስለምታውቅ። አብርሃም ያለበትም ሄርሜላም ያለበት ቦታ አታውቅም አይደል? ስለዚህ እኛ አብርሃምን እንዴት እንደምናገኘው ራሳችን እናውቃለን። እናንተ ግን ብቻ ፏበሩ። አይ ልጅ እናት መጀመሪያም እንደማይነግረን ገምቻለሁ። ያው መቼም ከእህቱ እኛ አንበልጥበትም። ለእህቱ እንትን ብሎ ለእኛ አያሳየንም። ግን ችግር የለውም። እኛ አብርሃም በዚህም ሆነን በዛም ማግኘታችን አይቀርም። ሩታ ያትጨናነቂ ችግር የለውም። አብርሃምን ማግኘት ለእኔ ነግሬሻለሁ። ልጁ እንደዚህ በንግግር አምኖ አብርሃምን ሊያሳየን አይችልም። አሁን እዚህ ቻር ትንሽ እንትን ብለው ሊያሳየን ይችል ነበር። ግን አንቺን አክብሬ ነው። ችግር የለውም። ኖርማል ነው። ግን በዚህ ማለት በዛም አብርሃምን ማግኘት አንችልም። አላቅም ብሏል አይደለ? አሁን እንግዲህ እሱን አግኝተነዋል። ስለዚህ እሱ ያለበትን ቦታ መከታተል ነው። ምንም አይከብደንም። ነገሮችን ቀላል ማድረግ እንችላለን። እሱ ያለበትን ቦታ መከታተል ነው። የሚሄድበትን የሚወጣበትን በእርግጠኝነት ያገኛል። በቃ እናንተ በመተት እንጂ በጉልበት አይሆንላችሁም እንዴ? በመተት ነው የያዛችሁት ነበረ። አብርሃም ጤናው ከተመለሰ አትችሉትም። በቃ በመተት ከሆነ በጉልበት በቃ ማንንም እንኳን ሄርሜላ እናንተ በጉልበት ማንንም አትይዙም። ስለዚህ ጉልበት አቅም የላችሁም። መተታችሁ ብቻ ያሻላችኋል። በመተታችሁ ሂዱ። ያታል እንደሚገናኙ እርግጠኛ ነኝ። ኧረ ሲያወራ ራሱ እኮ የሆነ እውነታ እንዳለው ያስታውቃል። ነገር እንዳለ ያስታውቅበታል። ይሄ ደግሞ በዚህ ልክ ደግሞ እንደዚህ ሽንጡን ገትሮ የሚከራከርላት አይነት ሴት አይደለችም። ወይም ደግሞ ምንድነው በቃ ተተው አልፈልግም ማለት ነው። የራሱን ህይወት መረጥ አይደል እንዴ? ሌላ እድል ትሞክር እስቲ። ሩታ ችግር የለውም። እሷ በቃ ችግር ነው የፈለገችው ወይ ችግር ውስጥ መግባት ነው የፈለገችው። ስለዚህ በቃ ገብተሻል። ኦልሬዲ ችግር ውስጥ ገብተሻል። አንቺ ልክ እንደተጫወትሽው እኛ መጫወት አያቅተንም። ብቻ አብርሃምን እናገኘዋለን። አትጨናቂ አንቺ በቃ። አረ ልጁን ተፋቱት እንዴ እናንተ በመተት እያበዘናችሁት። ጨዋታ ነው እንዴ ልጁ ከልጁ ላይ የምትጫወቱበት እንዴ? አረ ተፋቱት እናንተም። ይሄ ልጅ እኮ ህይወት ነው የያዘው እንጂ በግ አይደለም። አረ ተጫወቱም። ወይኔ አብርሃም ሲያሳዝን። መፈለጋችን